ወዳጆቼ እንደምን ከረማችሁ? እንኳን በሰላም መጣችሁ። ዛሬም ትምህርታችንን እንቀጥላለን ስለ ዩቲዩብ። ዛሬ ደግሞ የምናየው እንዴት የዩቲዩብ ተምብኔል እንደምንሰራ ነው። በመጀመሪያ ለዛ እንዲረዳን ወደ ጉግል እንሄድና ጉግል ላይ ካንቫ የሚባል ፕሮግራም አለ እና ካንቫን እንከፍታለን። ነፃ ነው። ተምብኔል ለመስራት የግድ ፔድ ፕሮግራም አያስፈልገንም። እዚህ ጋር ካንቫ ስንከፍተው እንደዚህ ይመጣል። ለምሳሌ እዚህ ጋር ዩቲዩብ ተምብኔል ብዬ ብጽፍ ብዙ ሳምፕል ይሰጠኛል። ያው እዚህ ጋር አሁን እዚህ ጋር ስለ ትራቨል፣ እዚህ ጋር ስለ ኔቸር፣ ስለ ፉድ፣ ስለ ምናምን የሌለው ነገር የለምና ከዚህ ውስጥ ወስደን አንዱን መስራት እንችላለን። ለምሳሌ አንዱን ሳምፕል ብንወስድ ለምሳሌ ይሄንን ሰው እንወስደው። ይሄንን ሳምፕል እንደዚህ እናደርገው። ከዛ ካስተማይዝ ዚስ ቴምፕሌት እንለዋለን። ከዛ ይሄንን ተምብኔል ወደ ራሳችን ወደ ምንፈልገው እናመጣዋለን ማለት ነው። አሁን ይሄንን ለመስራት ምን ቀይረውን እንቀያይራለን። ለምሳሌ ይሄንን ፎቶ እናወጣና የምንጽፈው ለምሳሌ ተምብኔል እንዴት እንደሚሰራ ነው። ስለዚህ እዚህ ኤሌመንት ጋር እንመጣና ለምሳሌ እዚህ ጋር ስለ ዩቲዩብ የሆነ ስለ ዩቲዩብ የሚገልጽ ነገር እንፈልግና ለምሳሌ ዩቲዩብ ተምብኔል ብለው እንደዚህ አይነት ነገር ይሰጠኛል። ስለዚህ ግራፊክስ ኦል ፎቶስ ልበለው እንደዚህ አይነት ነገር ይሰጠኛል። ኦኬ ስለ ዩቲዩብ የሚገልጽ ነገር የሆነ ተምብኔል ነክ የሆነ ነገር ባገኝ ብዬ ነው። ኦኬ ቪዲዮ ግራፊክስ ለምሳሌ ይሄንን ብጠቀም እዚህ ጋር አምጥቼ አሁን እዚህ ጋር እንደዚህ ባደርገው እና እንደገና ከግራፊክሶቹ አንዱ ይሄንንም ደግሞ ባስገባለት እንደዚህ አድርጌ እንደዚህ ባስገባ አሁንም እንደዚህ አድርጌ እዚህ ጋር ቦርደር ባረግለት ትንሽ እንደዚህ ባረግለትና ከርቪን ባረገው ትንሽ ከርቪን ባረገው እንደገና እንትኑን ዋይት ባረገው የዩቲዩብ መልክ ያዘ። ከዛ እዚህ ጋር መጥቼ በአማርኛ ላድርገው ተምብኔሉን። ለምሳሌ ይሄን ቴክስት እንዴት እዚህ ጋር ሌላኛውን ደግሞ ተምብኔል ልስራ እንዴት ተምብኔል ልስራ ብዬ አሁን ባረገው ይሄ የዩቲዩብ ተምብኔል መጣለን ማለት ነው። እዚህ ጋር ሳይዙን ለምሳሌ ቦልድ ባረገው እንደዚህ ቴክስት እናርግና ኦኬ ትንሽ ተለቅ አድርገው ይሄንንም ፎንቱን ትንሽ ልቀይረው ትንሽ
አልተመቸኝም ከእንትን ስለሆነ ለምሳሌ አዲስ አበባ ሬጉላር ባረገው ኦኬ አቢሲኒያ ባረገው ያ እንዴት ተምብኔል ልስራ የሚለውንም እንደዚሁ ፎንቱን በፈለጋችሁት እኔ የተወሰኑ ፎንቶች ስላሉኝ እዛ ውስጥ እንቀይረዋለሁ። ለምሳሌ ቤላ ባረገው አዲስ አበባ ሬጉላር አድዋ ሬጉላር አቢሲኒያ ራሱን ላርገው። እንዴት ተምብኔል ልስራ እንደዛ ጨረስኩ። በቃ ብዙ ጊዜ የዩቲዩብ ከለር ቀይና ነጭ ስለሆነ በአብዛኛው እንደዚህ ካደረኩ በኋላ እዚህ ጋር ሼር አደርገዋለሁ። ከዛ ዳውንሎድ እለዋለሁ። እዚህ ጋር ፒኤንጂ መሆኑን እርግጠኛ ሆንና ከዛ በኋላ ዳውንሎድ ስናደርገው ዳውንሎድ ያደርግልናል ማለት ነው። ስለዚህ ይሄኛው አሁን ጥሩ ተምብኔል አገኘን ማለት ነው። ያው እንዴት ተምብኔል ልስራ የሚለው ባጭሩ ለዩቲዩብ እንዴት ተምብኔል እንደሚሰራ እንደዚህ በቀላሉ በካንቫ ላይ መስራት ትችላላችሁ። እና ናሙናዎችን ከዚህ ወስዳችሁ ወደ ራሳችሁ ኮንቨርት ማድረግ ነው። እና ካንቫ በጣም ለዚህ ብዙ ችግር አቃሏል። በጣም ተጠቀሙበት፣ ብዙ ሪሶርስ አለው። እና ይሄን ይመስላል ስለ ተምብኔል አሰራር በቀላሉ። ለዛሬ ያለን ትምህርት በዚህ ይበቃል። ለሚቀጥለው ደግሞ ሌላ የዩቲዩብ ክላስ እንገናኛለን። እስከዛው ደህና ሰንብቱ።